ቴሌግራም ዋሌት ላይ ያላችሁ ማንኛውንም ክሪፕቶ እንዴት ወደ ኢትዮጵያ ገንዘብ እንደምትቀይሩ ታሳያችኋለሁ። ይህንን ለማድረግ የቴሌግራም ዋሌታችሁ በፓስፖርት ወይም በናሽናል አይዲ ቬሪፋይድ መሆን አለበት። ቬሪፋይድ ያልሆነ አካውንት ካላችሁ ደግሞ በቴሌግራም ኮንታክት በነፃ ቬሪፋይድ ለሆነ ጓደኛችሁ ልካችሁ ማውጣት ትችላላችሁ። ቴሌግራም ዋሌታችሁን ከከፈታችሁ በኋላ መሸጥ የምትፈልጉትን ክሪፕቶ ብዛት ቼክ ታደርጉና ወደ ላይ በመሄድ ፒቱፒ ማርኬት የሚለውን መንካት። ከሚመጣላችሁ ፔጅ ውስጥም ሴል የሚለውን ምረጡ። ክሪፕቶ የሚለውንም ነክታችሁ መሸጥ የምትፈልጉትን ክሪፕቶ ትመርጣላችሁ። እኔ ሃምስተር ስላለኝ ይህንን እመርጣለሁ። ከረንሲ የሚለውን ኢቲቪ ወይም ኢትዮጵያን ብር ላይ አድርጉት። ከዛም ሜተድ ውስጥ በመግባት በየትኛው ባንክ ገንዘቡ እንዲገባላችሁ እንደምትፈልጉት ትመርጣላችሁ። ከዛም ወደ ታች ስክሮል ስታደርጉ እነኚህ የተለያዩ ገዢዎች የእናንተን ክሪፕቶ በተለያየ ዋጋ እንገዛለን ብለው ማስታወቂያ ያወጣሉ። እናንተም አሪፍ ዋጋ ያለውን ገዢ ትመርጣላችሁ። ነገር ግን እያንዳንዱ ገዢ ስር ሊሚት የሚል ነገር አለ። ያ ገዢ የመክፈል አቅሙ ከስንት ብር ጀምሮ እንደሆነ ያሳያችኋል። እንደ ምሳሌነት የኔ ቶክን ከ500 ብር በላይ የሚያወጣ ስለሆነ መጀመሪያ ላይ ላሉት ገዢዎች መሸጥ አልችልም። ስለዚህ ሊሚቱ 500 የሆነ ሰው በመፈለግ ሴል የሚለውን እጫናለሁ። እዚህ ፔጅ ላይ መሸጥ የምትፈልጉትን ክሪፕቶ መጠን ታይፕ ታደርጋላችሁ። ምን ያህልም ክሪፕቶ እንዳላችሁ ከስር ያሳያችኋል። በመቀጠል ፔመንት ሜተድ የሚለውን በመንካት የመረጣችሁትን ባንክ አድሬስ ወይም አድራሻ ታስገባላችሁ። እኔ ከዚህ በፊት ያስገባሁት አካውንት ከላይ ስላለ እሱን መርጣለሁ። በመጨረሻም ኮንቲኒዩ የሚለውን በመንካት ኮንፊርም ታደርጋላችሁ። ከዚህ በኋላ ክሬት ኦርደር የሚለውን በመንካት በ15 ደቂቃ ውስጥ ይህ ገዢ የተባለውን ክፍያ እንዲፈጽም ኖቲፊኬሽን ይደርሰዋል። ልክ ሰውየው ክፍያውን ለመክፈል አክሰፕት እንዳደረጋችሁ እንደዚህ አይነት ፔጅ ይመጣላችኋል። እናንተም ስታርት ቻት የሚለውን በመንካት ከሰውየው የከፈለበትን ስክሪንሻት ትጠብቃላችሁ። እንደምትመለከቱትም ገዢው የላከላችሁን ስክሪንሻት እንዲሁም የገንዘብ መጠኑ ትክክል መሆኑን ከአካውንታችሁ ላይ ቼክ በማድረግ ኮንፊርም የሚለውን ትጫናላችሁ። ከዚህም በኋላ የእናንተን ክሪፕቶ ሴንድ ማድረግ ነው። የተባለውም ገንዘብ መግባቱን ኮንፊርም አድርጉ ስለሚላችሁ እሱን ቲክ ታደርጉና ኮንፊርም ታደርጋላችሁ ማለት ነው።